የትኛውም ኤርትራዊ የትኛውም ግብፃዊ በአገራቸው ናሽናል ኢንተረስት ጉዳይ ላይ አይጨቃጨቁም። ኢሳያስን ሊጠሉት ይችላሉ፣ ግብፃውያን ይሄ ሰውየውን ሊጠሉት ይችላሉ፣ አልሲሲን። አገራቸው ጉዳይ ላይ ግን አንድ አይነት ናቸው። አገራዊ ጉዳይ በሆነ ነገር ላይ እኛ ውጭ ሀገር ያላችሁ ዲያስፖራዎች የጥላቻችሁ ጥግ መስመር ስለሳተ ከህወሓትና ከሻቢያ ከግብጽ ጎን ትቆማላችሁ። አታፍሩ? አሁን በእናንተ እንደው ድል አርጋችሁ ብንመጡ በእናንተ መመራት ሞት አይደለም? እቺ ሀገር እሺ በምርጫም ተወዳድራችሁ ያለውን ብልጽግና ፓርቲ አንሱት። ወደብ አትፈልጉም? ግድብ አትፈልጉም? የተረጋጋችና በህግና በስርዓት የሚመራ ህዝብ አትፈልጉም? ግን እኛ ሀገር የስልጣን